በሩታ አልፈርድም። ሄርሜላ ወደ አሜሪካ ልትሄድ ነው። ስለዚህ ያለው አማራጭ ምንድነው? ከሄርሜላም ከሩታም ሳይሆን ቀረ። ስለዚህ ያለው አማራጭ ወደ ሩታ መመለስ ነው። አብርሽና ሩታ ታረቁ። ዛሬም ላይ እሷን ወዳታለሁ። አብርሽና ሩታ እንደሚዋደዱ እናውቃለን። ግን አብርሽ ምንድነው የሚሰራው ነው? በቃ ከሄርሜላ ምንድነው የሚሰራው? ጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው፣ አክብረሽኝ ስለመጣሽ። አስተሳሰቡ መቼም ትልቅ ነው፣ ትንሽ ነው። ከይቅርታ ጋር እኔ ከዛ ውሳኔ መቀየር አልፈልግም። ልጁ እዚህ ጋር አብርሽ ወንድም ለአብርሽም ለሩታም እያዳላ አይደለም፣ እውነቱን ነው እየፈረደ ያለና ሩታ ይቅርታ ስታደርግለት ነገሮችን ለማስተካከል ስትሞክር ወይም ደግሞ ሩታ አብርሽን ስለምትወደው በሚሰራው ስራ ስለምትበሳጭበት ግን ትወደዋለች፣ እሱን ማጣት ስለማትፈልግ የመጨረሻ ያላት ውሳኔ ምንድነው? አብርሽን መፈተን። ግን አብርሽ ከአንድም ሁለቴ ብዙ ጊዜ እንደወደቀ ሁላችሁም አይታችኋል። ዝግጁ ከሆነች እሷ ከፈለገች እኔ ቤቴ ክፍት ነው፣ እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ ይሄንን እኮ አብርሽ እኮ ይሄንን እኔ አላምንም። አብርሽና ሩታ ታረቁ። እኔ አላምንም። አብርሽና ሩታ ታረቁ። ወይኔ ጋይስ ከፈለገች እኔ ቤቴ ክፍት ነው፣ እኔ ጋር ምንም ነገር የለም። ዛሬ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። ግን እኮ አብርሽ ሩታን እንደሚወዳት እኮ ሁላችንም እናውቃለን። አብርሽና ሩታ እንደሚዋደዱ እናውቃለን። ግን በመካከላቸው ያለው ነገር ምንድነው? አሁንም ልክ እንደነ ሃይሚና እንደነ ብሩኬ ከመካከላቸው ያለ እልህ ነው። ከሃይሚና ከብሩኬ በላይ ደግሞ አብርሽና ሩታ ደግሞ ልጅ ወልደዋል አይደል እንዴ? ግን አብርሽ ምንድነው የሚሰራው ነው? በቃ ከሄርሜላ ምንድነው የሚሰራው? እኔ ዛሬ ይህን ቪዲዮ ለመስራት የተነሳሰውበትም እንዲሁም የሆነ ያስተዋልኩት ነገርም አለ። እሱን እነግራችኋለሁ። የምሬን ነው የምነግራችሁ። አብርሽ ዛሬ ይሄን ያደረገ አይታችሁ ከሆነ ሄርሜላ ወደ አሜሪካ ልትሄድ ነው። ስለዚህ ያለው አማራጭ ምንድነው? ከሄርሜላም ከሩታም ሳይሆን ቀረ። ስለዚህ ያለው አማራጭ ወደ ሩታ መመለስ ነው። ካሁን በፊት እኮ ሩታ ይቅርበኝ ብሎ ተመለሰ። ድጋሚ ደግሞ ከሄርሜላ ጋር ይገኛል። ምንድነው የሚባለው? ይሄ ምን ለማለት ነው? አጥፍቼ ሊሆን ይችላል፣ ብዙ ነገር እበድላለሁ፣ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን እኔ በሩታ አልፈርድም። ሩታ አዎ አጥፍታ እኮ ሊሆን ይችላል። የሰው ልጅ መቼም ሲኖር ማይሳሳት የለም፣ እንኳን በትዳር ዓለም ላይ ማለት ነው። ግን ምንድነው የአብርሽ በጣም ትልቅ ስህተት አለ። ምክንያቱም አብርሽ የሚያደርገው ነገር እኮ ቤተሰቦች እንዴ ሁላችንም እናውቃለን። በጣም እኮ መጥፎ ነገር እኮ ነው የሚያደርገው። ከአንድም ስንቴ ነው ሩታ ይቅርታ ያደረገችለት? ስንት ጊዜ ነው ያደረገችለት? ይቺ ልጅ እኮ ከዚህ በላይ ምን ታርግሽ? ምን ካቅሟ በላይ ነው። በቃ እኔ የምሬን ነው። አንድ ወንድ ደግሞ ለትዳሩ ደግሞ ታማኝና ጥሩ መሆን አለበት። ልክ ቅድም እንዳልኳችሁ ማለት ነው። ቢያንስ እንኳን ማለት ነው ወንድ ልጅ ማለት ነው ለትዳሩ ታማኝ ከሆነ ሌላ ሴት በጣልቃ ልትገባ አትችልም። በቃ ይሄ ሁላችን እናውቀዋለን። አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ። በነገራችን ላይ ግን በዚህ አጋጣሚ የአብርሽ ወንድም ሳላደንቀው አላልፍም። ንግግሩ ምናምን በጣም ደስ ይላል። በቃ ያለው ትህትናው ምናምን ከአሁን በፊት እኔ ስናገር የነበረው ምንድነው በመካከላቸው ሌላ ሰው ሳይሆን ቤተሰብ ይግባ ነው ስለ ነበር። እኔ በአብርሽና በሩታ ቪዲዮ መስራት ያቆምኩኝ ከአቅሜ በላይ ስለሆነ፣ ምክንያቱም ከዛሬ ነገ ነገሮች ተፈተው ችግሮች ተፈተው ይመጣሉ ብለን ስናስብ ይባስ ተብሎ ነገሩ ተባብሶ ነው የምናገኘው። ገብታችኋል አይደለ? ስለዚህ ከዚህ በኋላ እኔ በአብርሽና በሩታ ቪዲዮ አልሰራም ብዬ ነበር። ዛሬም ደስ ያለኝ ምንድነው መግቢያው ላይ እንዳየሁት ከሆነ እንግዲህ አብርሽና ሩታ የሆነ የመታረቅ ፊታቸው ላይ ጥሩ ነገር ያሳያል። እሱን ስላየው ነው ቪዲዮ የሰራሁኝ። እኔ አብርሽና ሩታ እንዲታረቁ ምኞቴን፣ ምክንያቱም የብዙ ሰው አላማው እንዲታረቁ ነው። ከዛ በተረፈ ደግሞ አብርሽና ሩታ ደግሞ የፍቅር ተምሳሌት ናቸው። ብዙ ነገሮችን ያሳለፉ በፍቅር ብዙ ችግር እንዳለ ለብዙዎቻችን ያስተማሩን ሰዎች ስለሆኑ ማለት ነው። ለዛ ነው እኔ በጣም ነው ማመሰግነው አክብረሽኝ ስለመጣሽ። በጣም እግዚአብሔር ያክብርሽ። ግን የሆነ ነገር እንድትይኝ እፈልጋለሁ። ሰፊና ጥልቅ ነው መውደዴ ለማኝ ከማከር ይልቃል ይወጡት ቢወጡት ድካም አፍልቲ ማመኑ ይቀላል የሽንገላ አይደለም ከልቤ ያደረው እውነት እስካሁን
የሰው ደስታ የሚያስደስታችሁ የት አላችሁ? እግዚአብሔርን በቃ እኔ በጣም ደስ ብሎኛል። በተለይ የአብርሽ ወንድም ደስታ ደግሞ በቃ ስሜቱን በቃ ሳታስቢው ይቅር እምላለሁ ወድሻለሁ። እስኪ ዛሬ የአብርሽና የሩታ ቤተሰቦች የት አላችሁ? ኮሜንቱን አጥለቅልቁት። አብርሽና ሩታ ታረቁልን ብላችሁ አብርሽና ሩታ ታረቁልን እንወዳችኋለን ብላችሁ አጥለቅልቁት። እሺ ከላይ እየመጣ ነው ታላቅ ወንድሜ። እንግዲህ ታላቅ እኔ ነኝ የሚመስለው። በእርግጥ አሁን ላይ በምን እንዳረጀው ባላቅም ያው የልጅም አባትም አይደለው፣ ጸጉርም እየሸሸ ነው እንዴ። ታላቅ ወንድም እኮ ነው ታዲያ ያሷሉልኝ። እሺ ወደ ዋናው ሐሳቤ ስመጣ እንግዲህ እኔ ብዙ ስህተት ሰርተው ነገሮች ለማስተካከል ከሚሞክሩት ውስጥ አብርሽ አንዱ ነው። ያስተካክላል፣ ነገሩን ያበላሸዋል። እኔ ሄርሜላ ምን እንዳስነካቸው አላውቅም፣ ይቅርታ አድርጉልኝ። የሆነ ነገሩንም አስነክቷለች እንዴ። ምንድነው ከሄርሜላ ስር ለስር የሚሄደው? አብርሽ እኮ በቃ ወልዷል። ከዚህ በኋላ በቃ አብርሽ እኮ የሩታ ነው፣ የሌላ አይደለም አይደል? ምንድነው ችግሩ? እኔም እኮ የልጅ አባት ነኝ ስትል እንዴት ታላቅ ወንድሙስ ብዬ ኦኬ ተመልሶልናል። እሺ ሰላም ሰላም፣ እንዴት ነህ ወንድሜ? እንዴት ነህ? አለልኝ። ሰላም፣ ደህና ነህ? ሁሉ ሰላም፣ ጤና አማን ነው? እግዚአብሔር ይመስገን። እንዴት ነህ? ቆይታ አሪፍ ነው? ይመስገን፣ ሁሉ አማን አለን። እንዴት ነህ? አንተ በመነጽር ላይ ታይቼ መነጽሩን ሳውልቅ ከበደኝ። አለሁ። እንዴት ነህ? ሁሉ ሰላም። እሷ ግን የአብሮ መኖር የሚባለው ነገር ላይ ፍላጎት አላየሁባትም እና እንደዛ ነው። ትናንትናም አሁን መምጣትህ ምናምን ድካም ነው። አሁን ሁለታችንን የምታገናኘን የተለየ ሀሳብ ትሰጣለች ብዬ አላሰብም፣ ሩታ ማለት ነው። እና እሺ ካለች እኔ የትኛውም ታይም አውራት፣ የምትልህን ነገር ትሰማታለህ። ያው አሁን መታም የምትልህን እኔ እንደማስበው ከሆነ አብርሽ ነው ታላቅ ወንድሙን እንዲመጣ ያደረገውና ሩታን እንዲጠራት ወይም ደግሞ ሩታን እንዲያገኛት፣ እንግዲህ ትናንትና አግኝቷት ነበር። እንዲያገኛት የፈለገው ዋነኛ ምክንያት ምንድን ነው? ሄርሜላ እንዳልኳችሁ ወደ ሌላ ሀገር ልትሄድ ነው። ስለዚህ ከሁለቱም ሳይወድ ይቀር ነው። አሁን እሷ አብሮ መሆን አትፈልገውም፣ አንድ ላይ እንድንኖር አትፈልግም። እንዴ ምን ለማለት ነው እንዴ? ለምን ትቃጠላለች? በቃ መርሳት ያለባትን ሰው እኮ መርሳት እኮ የምሬን ነው። ምንም እኔ መጥፎ ነገር ምንድን ነው ምክንያቱም፣ ቆይ ልንገራችሁ። ምክንያቱም አብርሽና ሩታ በቃ በዩቲዩብ ነው የምናውቃቸው ሁላችን አይደለ? ሩታ መጣ አብርሽን እወድሃለሁ አለችው። ግን ከዛ በፊት ይቺ ልጅ 18 ዓመት እስኪሞላት ድረስ ከአብርሽ ጋር ምንም አይነት ግንኙነት የላትም። የምሬን ነው የምነግራችሁ። ስለዚህ እንዴት ነው ብዙዎቻችሁ ደግሞ ማለት ነው ፍቅር ሲይዛችሁ ማሰብ ያለባችሁ እኔ ካለሱ መኖር አልችልም። ያ ፍቅር ከባድ እንደሆነ አውቃለሁ። ካለሷ መኖር አልችልም ምናምን በጣም ከባድ ነው። ግን ደግሞ ሩታ 18 ዓመት እስኪሞላት ድረስ የት ነበረች ነው? ገብታችኋል? ከአብርሽ ጎን አልነበረችም። ስለዚህ ያንን ነገር መድገም አያቅታትም። ብቸኛ እንደነበረች ብቻዋን መሆን ትችላለች ማለት ነው። ገብታችኋል አይደለ? እና እኔ ምንድነው የምለው አብርሽ የማይታመንላት ከሆነ አብርሽ ከሌላ ሴት ስር ለስር የሚሄድ ከሆነ ለምን ብላ ነው እቺ ልጅ አብርሽ ጋር መኖር የምትፈልገው? ለምን ብላ ራሷን እሳት ውስጥ ትከታለች? ለምን ራሷን ታቃጥላለች? ለምን ራሷን ታስጨንቃለች? እና እኔ የአብርሽ ስህተት ነው። እኔ አሁን ላይ የአብርሽ ስህተት ነው። በቃ የሩታ ምንም አይነት ስህተት እንደሌለባት እርግጠኛ ነኝ። የምሬን ነው። አሰበህም ደግሞ በዚህ ለኛ ይሄን ነገር በማድረግ ደስ ብሎኛል። ከልብ አመሰግናለሁ። ያው ሚዲያ ላይ ባትመጣም ከዛ በፊት ብዙ ነገሮችን አውርተንም ታውቃለህ። ሌላ ቤተሰቦች አሉ። ስለዛ ለነሱም ራሱ ስትሉ ያለውን ነገር እውነታው ምንድነው? በቃ እኔ እንደዚህ ነው ያለኝ ስሜት፣ አብሬ እንደዚህ አይነት ስሜት ነው ያላት፣ ሩታ እንደዚህ አይነት ስሜት ነው ያላት የሚለው ነገር እኛ እንድናውቅ ግልጽ እንዲሆንልን ያንን ነገር ሩታዬ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ ነገር እንድትይኝ እፈልጋለሁ። እኔ ለእናንተ ብዬ ነው ደክሜ የመጣሁት፣ ብዙ ነገር ትቼ ነው የመጣሁት እና ያንን ነገር ደግሞ እንድትነግሩኝ እፈልጋለሁ። በቃ አቋማችሁን እንድረዳ እፈልጋለሁ፣ ሁለታችሁ ማለት ነው። ምንድን ነው ሀሳባችሁ? የምር በዚሁ አጋጣሚ እኔ የአብርሽ የወንድሙ ንግግር ማለት ነው በጣም ነው ደስ የሚለው። ትህትን ነው እግዚአብሔርን። ምን አለበት አብርሽስ እንደሱ ቢሆን እንዴ! የምር አሁን እኔ ሩታ ለወንድሙ ስትል እንኳን
ወንድሙ በቃ ማለት ደስ የሚል ሰው ነው። ንግግሩ፣ ሁሉ ነገሩ፣ ኢቭን አስተሳሰቡ መቼም ትልቅ ነው፣ ትንሽ ነው። እግዚአብሔር እስኪ ንግግሩን ስሙት እንዴት ደስ እንደሚል። ትናንትና ነገር ሩታ ምን ልትል ትችላለች የሚለውን እስኪ እንየው። ከይቅርታ ጋር እኔ ከዛ ውሳኔ መቀየር አልፈልግም ማለት ውስጥሽ ላይ ሆነ አንዳንድ ጊዜ ሀሳብ መቀየር አልችልም ምናምን ሳይሆን መሀላችሁ ላይ ትላንትናም ብዬሽ ነበረ ልጅ ተፈጠረ። ልጃችሁ ደግሞ እንግዲህ አሁን የሆነ ስታዩት አያሳሳችሁም? ሁለታችሁም አሁን በየግል እያያችሁት ያንን ልጅ ስታዩት አያሳሳም? የሆነ በቃ የእውነት እሱን እያያችሁ በራሱ አብረን ባሳደግ ነው፣ አብረን ይህንን ልጅ አብረን በያዝ ነው፣ በቃ አብረን የምር እስኪ እንደው ለእኔ ብቻ ከሆነ የታየኝ እስኪ ቤተሰቦች የአብርሽም የሩታም ፋሚሊዎች የሆናችሁ መቼም ልጁ እዚህ ጋር የአብርሽ ወንድም ለአብርሽም ለሩታም እያዳላ አይደለም፣ እውነቱን ነው እየፈረደ ያለና እናንተም እስኪ ሀሳባችሁን ኮሜንት ላይ ንገሩኝ። ምክንያቱም እኔ የልጁ ንግግር ለእኔ ብቻ ነው በጣም አስተዋይ እንደሆነ የታየኝ። የምሬ ነው የምነግራችሁ። በጣም እስኪ እያየ ነው ቢያድግ ልትሉ እኮ ሊሰማችሁ ይገባል። የቱ ጋር እንደቆምኩኝ ጥፋቴ ምን እንደሆነ መረዳት እችላለሁ። ስለዚህ አንቺም ራስሽን ቆም ብለሽ ለራስሽ ጊዜ ወስደሽ ሩታ ምንም አይነት ስህተት የለባትም። የምር እኔ ሰላም ሳላችሁ ነው የገባው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ዛሬ እንግዲህ በአብርሽና በሩታ አንዳንድ ነገሮችን ለማለት መጥቻለሁ እና የአብርሽና የሩታ ፋሚሊዎች ወይም ደግሞ የግሬስ ፋሚሊ እንኳን በሰላም ወደ ቻናላችን መጣችሁ። ዛሬ እንግዲህ እኔ መናገር የምፈልገው አብርሽ የራሱ የሰራው ስራ ነው። እዚህ ጋር ሩታ ምንም ያጠፋችው ነገር የለም። ምክንያቱም ሩታ ይቅርታ ስታደርግለት ነገሮችን ለማስተካከል ስትሞክር ወይም ደግሞ ሩታ አብርሽን ስለምትወደው በሚሰራው ስራ ስለምትበሳጭበት ግን ትወደዋለች፣ እሱን ማጣት ስለማትፈልግ የመጨረሻ ያላት ውሳኔ ምንድን ነው? አብርሽን መፈተን። ግን አብርሽ ከአንድም ሁለቴ ብዙ ጊዜ እንደወደቀ ሁላችሁም አይታችኋል። ሩጦ ከሄርሜላ እንዴ! ይህች ልጅ ምን ታርግ ታዲያ? ከዚህ በላይ ምን ታድርግ? ይቅርታ አደረገችለት፣ አሁንም ከሄርሜላ ልትፈትነው ሞከረች፣ አሁንም ከሄርሜላ። ጓደኞቹም ቢሆን አሽቃባጭ ናቸው። እኔ ከሌ አልልም፣ ግን አብርሽ በዙሪያው ያሉ ጓደኞች አሽቃባጭ ናቸው። አብርሽ ትልቅ ቦታ እንዲደርስ አይፈልጉም። ከጎኑ ሆነው ዝም ብሎ እንደዚህ ተፈጠረ እንደዚህ ከማለት ውጭ ቪዲዮ ከመስራት ውጭ ሌላ ምንም ዓላማ የላቸው። ግን እንደ ጓደኛ ማለት ደግሞ ከወንድም በላይ ነው። መወለድ ቋንቋ ነው። ለምንድን ነው የማያግዙት? ከዛ በተረፈ እኔ ሩታ የሰራችው ስህተት የለም። ግን እኔም ከዚህ በኋላ እንዲሆን የምፈልገው የምር እኔ ልሰራላችሁ የምፈልገው ቪዲዮ ምን እንደሆነ ታውቃላችሁ? አብርሽና ሩታ ታረቁ የሚል ቪዲዮ መስራት እፈልጋለሁ። የምሬ ነው። ታርቀው ማየት እፈልጋለሁ። በጣም ደስ የሚል ነገር እኮ ነው የሰው ልጅ መታረቅ። ፍቅርን የመሰለ ነገር የለም እና በሰላም እንደሚመጡ ከወዲሁ ያስታውቃል። ምክንያቱም ትክክፋቸው፣ ንግግራቸው ምናምን በጣም በተረጋጋ መንፈስ ነው። ማንንም እየተሳደበ ማንንም እያስቀየመ አልነበረም ማለት ነው። ስለዚህ አብርሽና ሩታ በሰላም ይመጣሉ ብለን ተስፋ እናደርጋለን። እኔ ከዚህ በላይ ምንም መናገር የምችለው ነገር የለም። ግን ወንድ ልጅ ለትዳሩ ታማኝ መሆን አለበት። እሱ ብቻ አይደለም፣ ሴት ልጅም እንደዛው ማለት ነው። እና አብርሽ እንግዲህ ምን እንዳስነካችሁ ሄርሜላ አላቅም። ብቻ ዋናው ነገር ሄርሜላ ወደ ሌላ ሀገር ልትሄድ ነው። ስለዚህ በመካከላቸው በአብርሽና በሩታ ችግር ሲፈጥር የነበረ ማን ነው? ሄርሜላ። ሄርሜላ ከዚህ ሀገር ከወጣች ወይ ደግሞ ሄርሜላ ከአብርሽ ጎን ከራቀች የአብርሽና የሩታ ፍቅር ወደ ድሮ ይመለሳል። አባባሌ ገብታችኋል? ሄርሜላ ከአብርሽ ከራቀች የድሮ ፍቅራቸው የአብርሽና የሩታ ይመለሳል። የማይመለስበት ምንም አይነት ምክንያት የለም። ለማንኛውም የግሬስ ፋሚሊ ሁላችሁም ይህን ዩቲዩብ የምታዩ ቤተሰቦች በሙሉ በያላችሁበት ቸር ቆዩልኝ። ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ይብዛ። ባይ